በኦሮሚያ ክልል ምዕራብ ወለጋ ዞን ጅማ ወረዳ ታጣቂዎች በፈጸሙት ጥቃት አንድ አቃቤ ሕግ ሲገደል 3 የሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢያን ሕግ ማህበር አስታወቀ። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በኦሮሚያ ክልል ምዕራብ ወለጋ ዞን ጅማ ወረዳ ታጣቂዎች በፈጸሙት ጥቃት አንድ አቃቤ ሕግ ሲገደል 3 የሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢያን ሕግ ማህበር አስታወቀ። ለደህንነታቸው በመስጋት ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቤ ሕግ ቢሮ አንድ ባልደረባ እንደተናገሩት ድርጊቱ የተፈጸመው ረቡዕ ህዳር 17 ከሰዓት ጅማ አርጆ ወረዳ ሐራ ቀበሌ ውስጥ ነው። ታግተው ከተወሰዱት መካከል አንድ ሹፌር እንደሚገኝበት ግለሰቡ ጨምረው ገልጸዋል። አቃቢያን ሕጎች ላይ በታጣቂዎች ጥቃት የተፈጸመባቸው ለስራ ወደ ጅማ ያቀኑ በነበረበት ወቅት ነው። ስራቸውን አጠናቀው በበደሌ አልፈው ረቡዕ ወደ 9 ሰዓት አካባቢ ወደ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸው ነው የሰማነው። የታገቱት አሽከርካሪዎች ጨምሮ 5 ሰዎች ናቸው። ግለሰቡ አክለውም ከታገቱት ግለሰቦች ጋር አብረው የነበሩት አቶ ነገሰ ከበደ የተባሉት አቃቢ ሕግ ታጣቂዎች መግደላቸውን ተናግረዋል። የሕግ ባለሙያዎቹ ላይ ጥቃት አድርሰው ግድያውን የፈጸሙት በአካባቢው የሚንቀሳቀሱ መንግስት ሸኔ የሚለው የኦሮሚያ ነጻነት ሰራዊት ታጣቂዎች መሆናቸውን ግለሰቡ አክለውም ገልጸዋል። በኦሮሚያ ጠቅላይ አቃቢ ሕግ ቢሮ የሕግ አርቃቂ የነበሩት አቶ ነገሰ በታጣቂዎቹ ከዋናው መንገድ ረዥም ርቀት ለ2 ሰዓታት በእግር ከወሰዷቸው በኋላ እንደተገደሉ ግለሰቡ ተናግረዋል። ግለሰቦቹ ለሕግ ጥናት ወደ ጅማ መሄዳቸውን የተናገሩት ግለሰቡ የክልል የአገርም ሆነ የዓለም አቀፍ ሕጎች እንደሚመሰክሩት አቃቢያን ሕግ የፓርቲ አባል መሆን አይችሉም። ለሕግ መንግስቱ ነው ተገዢ የሚሆኑት። አጋቾቹ ይህን ሊገነዘቡ ይገባል። ነገር ግን እንደዚህ የሕግ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብለዋል። የግለሰቦቹ ስራቸው የሕግ ጥናት ማካሄድ ነው ያሉት የኦሮሚያ አቃቤ ሕግ ቢሮ ባልደረባ ለዚህ ስራም ነበር ወደ ጅማ የሄዱት። ይህን ከግምት በማስገባት አጋቾቹ እንዲለቋቸው እንጠይቃለን ሲሉ ተማጽኖ አቅርበዋል። በታጣቂዎቹ የተገደሉት አቶ ነገሰ ከበደ ከሌሎች ባልደረቦቻቸው ተለይተው በታጣቂዎች ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለ የሕግ ባለሙያው ተናግረዋል። ምንም አይነት የፖለቲካ ተሳትፎ አልነበራቸውም። ስራቸውን ብቻ የሚሰሩ ተግባቢና ታታሪ ሰው ነበሩ። የሚያስገድላቸው ምንም ጉዳይ አልነበረም። የልጆች አባት ነበሩ። ከዚህ ቀደም በክልሉ አቃቢያን ሕጎች በተመሳሳይ በተደጋጋሚ ታግተው እንደነበር የሕግ ባለሙያው ጠቅሰው ከፖለቲካ ነፃ መሆናቸው ሲታወቅ ግን ይለቀቃሉ። ግድያ ሲፈጸም እስከማውቀው ይህ የመጀመሪያ ነው ብለዋል። በታጣቂዎች ታግተው ከተወሰዱት አቃቤ ሕጎች ያሉበትን በተመለከተ ከተለያዩ ወገኖች ከሚሰሙት መረጃ ውጭ በእርግጠኝነት እንደማያውቁ ነገር ግን በጥሩ ሁኔታ እንዳሉ ሰምተዋል። ብዙ መረጃ የለም። ነገር ግን የአካባቢው ሰዎች እንደሰማነው እስካሁን በመልካም ሁኔታ እንደሚገኙ ነው። አቃቢያን ሕጎች ከታገቱና ከተገደሉ ስራችን ላይ ብቻ ሳይሆን እንደ ሰው ለመኖር ስጋት ይፈጥርብናል። የሟች አቃቤ ሕግ አስከሬን ከነቀምት ወደ አዲስ አበባ እየተወሰደ እንደሚገኝና ነገ የቀብር ስነ ስርዓታቸው እንደሚፈጸም ተገልጿል። ግለሰቦች የታገቱት ባልደረቦቻቸው ስራቸው ከፓርቲ ነፃ እንደሆነ በመጥቀስ እንዲለቀቁ ተማጽነዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ ጉደታ በቅርቡ ከግድያ እና እገታ ጋር በተያያዘ እንደተናገሩት ድርጅታችን ሰላማዊ ሰዎችን ኢላማ አያደርግም ሲሉ ተናግረው ነበር። ነገር ግን ቡድኑ በሚንቀሳቀስባቸው አካባቢዎች ከሚፈጸሙ የሰላማዊ ሰዎች፣ የመንግስት ባለስልጣናትና የመንግስት ሰራተኞች ግድያ እንዲሁም ጥቃቶች ጋር ስሙ በተደጋጋሚ ይነሳል።